ዛሬ እንግዲህ ከሰለምቲ ጋር ሰለምቲ ታውራ አበዛ ስጋራ ነው የምታጨስ ዝናብ ወይኔ የዘነበ ነው ፍራት ነው ምን ትፈራለህ ሽሮ ሰላም እንዴት ናችሁ? ዛሬ ደግሞ ተቀኑ 11 ሰዓት ነው። አንድ የማስታወቂያ ስራ አለችና እሷን ለመስራት እየሄድኩ ነኝ። እንዴት እንደምንቀርጽ ለትንሽ ደቂቃ ቪዲዮ በጣም ምን ያክል ልፋት እንደሚያስለፋ ታዩታላችሁ። የት እንደሚወስዳችሁ አብረን የምናየው ይሆናል። ይማቻችሁ። ኡጋንዳ ካምፓላ ጋላ እዚች ጋር ናት። ወደማይታይበት ቦታ የለምና ካምፓላ ደግሞ በአንድ ቅጽበት 10 አይነት ጠባይ የምታስተናግድበት ሀገር ናት። ፋት ላይ ደስ ብሎኝ ነበር ማለት ደስ ያለ እንትን ያስጠላኝ ነበር፣ ደብሮኝ ነበር። አሁን ደግሞ ቪዲዮ ስሰራ ደስ ያለኝ ነውና ዋናው ነገር ፈጣሪ በሰጠን ነገር በሁሉም ነገር ያመሰገኑ መኖር ነውና ፈጣሪ ደጉ ያኖራል። ሳቃችንን ፊታችን ላይ አያጠፋልን ፈጣሪ አስቀምጦናል። ይሄን ስላችሁ በመናሳልፋቸው በእያንዳንዱ መንገድ እየተማረን እንደሆነ ይሰማናል። ላይክ ያደረጋችሁ እናንተ ደግሞ ኮሜንት አድርጉ፣ ወይንም ሰብስክራይብ ያደረጋችሁ ሼር አድርጉ። እዚህ ጋር በጣም የተናደድኩት አርፈዳለች አርፍዳለች በጣም ነው ያረፈደችውና በጣም ተናድቻለሁ። ተናንሽ ተወዛግበሻል። እኔ ነኝ መወዛገብ የነበረብኝ። አይዞህ ያበደ ፕሮሞሽን ቪዲዮ ነው የምንሰራው። ሆቴል ነው መጀመሪያ ምግቡን መብላት ነው የምፈልገው። ምን አልሲ ጭቃ አይታቱ ያለች ሰደበች። ጭቃ ነኝ ያለችኝ ናና እሱኛው እዛ ጋር ደግሞ የረዳት ካሜራማን ነው እና ያበደ ቪዲዮ ነው የምንሰራው። ጽድት ያለ ስራችን ደግሞ በጣም ፕሮፌሽናል የሆነ ስራ ነው። ወይኔ ዩጋንዳ ማለት ነው። yes ቸችሪዮ ያ አም እስቴጌዴ ኦኬ። ብቻ ምንድነው ደስ የሚለው መሰላችሁ ቪዲዮ ለመስራት ስትመጡ የሆነ ነገር ከህይወታችሁ ይለቃልና የሆነ ነገር ለቆ አሁን የወጣ ነገር አለ። እዚህ ጋር ደግሞ ሰዓት አልፏል። አያበደ ይሄን ሹት ምናረግ ፈገግ ወይ ቤቱ እዚህ ጋር ጽድት ያለ ጋርደን ነገር አለው። አይ ደብሊው ነው ደብሊው ያበደ። በተለያየ አንግል መቅረጽ አለብን። የተለያየ ሞሽን መጠቀም አለብን። ጽድት ያለ ቪው እስከምናገኝ ድረስ በጣም የሚገርም ቪው ነው ያለው። ይሄ ደግሞ እንደ ሲን የሚገርም ሹት ነው የሚወስደው። ቤቱን ሙሉ ገጽታ ነው የሚያሳየውና ቱማች ሰፊ ነው ቤቱ። ይሄ ጸብ እኮ ነው። ይሄ በቦዳ ራሱ አይኬድም። አፈር ቢ ሳውን ያናደደችኝ ነው እና አሁን ደግሞ በምን እንደምታናደደኝ ስንትና ስንት መንገድ ወጥተህ ገፍተን ድጋሜ እየወጣን ነው ያለነውና አትሳቂ። ምንም አያስቅም። መኪና ያስፈልጋል ራሱ ከዚህ በኋላ ስንመጣ። እንደዛ ነው ስራ። ታዲያ ስራ እንደዛ ስሙዝ ይሆናል። ኖ እንደሱ አልፈልግም። ያለው ስራ የለም አለ አሁን እኔ አሁን ምን አለ መሰለሽ ያንተ vlog ነው የሚሆነው። ኖ ብሎግ አይደለም። ብሎግ ራሱ ከባድ ነገር ነው። አልገባሽ? ያን እዚህ ጋር ፍርሃትን ለመስፈር ነው እንደዚህ ማውራው። ካንቺ ጋር ፍርሃት ነው። ምን ትፈራለህ? ፈጣሪ ነው። ሁሉም ስራ ቻሌንጅ አለ። ግን አሁን ያንቺ ስራ ትንሽ እንትን መኪና ያስፈልግሻል። ሳይሽ እውነት የምር ነው። መኪና ግዢ እና ግዛሌና ኖ የለም ብር ይመችሽ። ለማንኛውም ግን እንገዛለን። ያልፋል አንድ ቀን ሁሉ ነገር አልፎ ብር ይገኛል። መኪና ትመጣለች። ኦኬ ሁሉንም እንደምንፈልገው ይሆናል። አንድ ቲክቶከር ናት፣ ዩቲዩበርም ናት። ከዛ ደግሞ ከባድ ሱቅ አላት ካምፓላ ውስጥ ካምፓላ ጋር የሚገኘው ጎብኛት። ማስታወቂያ ማሰራት የምትፈልጉ ሰዎች አሰሯት። እሷን ስታሰሩ ደግሞ እኔም እሰራለሁ ማለት ነው። አሁን እዚህ ጋር እናናድዳታለን። የምታወሪው ነገር የለም እዚህ ጋር ለዝም ብለሽ ለምን አትጮህም? ቪዲዮ አሪፍ አይደለም። ለምን ጨልሟል? ይሄ ራሱ ይሄኛው ቪዲዮ ራሱ አይተሻላ? ጨለመ። ግን ቀጣይ በጊዜ በጣም ነው የተናደድኩት። አልገባሽም? በፀሐይ ልምጣ። ያ በጊዜ ስትመጪ የለ ደንበኛ መስረሽ ነው። እሺ ቲክቶክ ትጠቀሚያለሽ በእግዚአብሔር አንቺ እና ታዲያ አሁን ቤተሰብ ደግሞ ግማሽ ደርሰናል። ቆይ ሹት ላድርገው። አሁን ግማሽ ደርሰናል። አሁን ከዚህ በኋላ ምንድነው የምቀረው? እዛ ጋር ስታወሪ እዚህ ይሰማል። እሺ በቂ ምንድነው የለም ከኔ ጋር ይሄደ ቀረጻ ላይ ማለት ነው። ምግብ እስከምንበላ ድረስ አነቃም። ትንሽ ምግብ አሁን ማስታወቂያ የምታሰሩ ሰዎች ከቻላችሁ መጀመሪያ ምግቡን ነው ማምጣት ያለባችሁ። ከዛ በስነ ስርዓቱ ማሰብ እንችላለን። ምን ቀርጾ ቪዲዮ ማሪፍ ይሆናል ማለት ነው። እሷም ራሱ ተርባለች።
እሺ እንግዲህ ካሜራማን ስትሆን ልፋቱ በጣም ብዙ ነው። ሰው አይረዳውም። ያለቀውን ስራ ብቻ ነው የሚያየውና በጣም ከብዙ አንገል እንዲሰርተ ራሱ ጥሩ አይደለም ሊሉ ይችላል። ግን እኔ ያው እንግዲህ የታወቀ ስራ ነውና ሰራው ሙሉ በሙሉ አሪፍ ስራ መስራት ካልሆነ ግን አለ መስራት ብሎገር ሆነናል። እንደ ቀልድ ዩቲዩበር ሆነናል። እስካሁን ሰብስክራይብ አላደረጋችሁ ዩቲዩብ ቻናልን ሰብስክራይብ አድርጉ። ጠዋት ያለውን ቪው ቀን ያለውን ቪውና ማታ ሰዓት አንድ ቦታ ምን እንደሚመስል ሙሉ በሙሉ መቅረጽ አለብን። እኛ ደግሞ ካለን ታይም አንፃር ሲጋራ ነው የምታጨሰውና ከዚህ ከመብራቱ ነው ክሳ የምታጨሰውና የትኩስ ነገር ሊጠጣ ጁስ ሊጠጣ አወዛገቡኝ። አሁን ደግሞ ፕሮሞሽን ደግሞ ካሰራችሁ እንደዚህ ነው። ብዙ አማራጭ መኖር አለ። What's your name? Ezra, the chef. You are mostly making which dish? Pizza. You are the one making pizza? Yeah, this one of the one. You know Shiro? Yes. ያ አሁን መቀረጽ ሳይሆን ያለበት መበላት ምንም ቀረጻ ያስፈልጉኝ። ምን አይነት ችግር አየው መሰለህ? ችግር አየው ስታወራ አበዛ ሾርት አድርገው ቱማን ሾርት ከዛ ከደለ እሺ شكرا pizza it's not pizza shawarma this one shiro yeah also very good chef this one is VIP ባይቶ እንደዚህ ያዙሩ። ይሄ እንግዲህ ሩም ከዚህ ከበላችሁ ከጠጣችሁ ነፃ ነው እዚህ ጋር የምታድሩት ነው ያሉትና እዚህ ደግሞ ምንድነው በእናት www ይሄን ነገር በጣም ነው የምወደው። ላይት እዚህ ጋር ይዞ እየተንከራተተ ነው በስደት ምድር። this one is VIP ነው የትክክለኛው VIP ነው። ያ ክሊኒንግ ቶሎ በእሺ ያሁን ከሽንት ቤቱ ነው። እዚህ ጋር መስታወት ነው። እዚህ ጋር ቡሽ ነው። እንደዚህ ታደርጋለህ። ከዛ እዚህ ጋር ትመጣና ታርፋለህ ትንሽ ደቂቃ የታባት። ከዛ እዚህ ጋር ደግሞ ልብሶች ምናምን እዚህ ታደርጋለህ። ያ አላህ ታላ እዚህ ጋር ያሁን ዋይድ ሹት በጣም ኢምፖርታንት ነው። 0.5 means it look like too big ይመስላል ማለት ነው። ስክሪንሾት በለው። ከዛ ይሄ አይ ቲንክ የመጨረሻ ይሆናል ግን ያርቦናል። ለማንኛውም ምግብ እንብላ አይሻልም? ሰዓትክ እንዴ መንገዱ ጠፋብሻል። ታባቱ ዝም ቢያውን ነገ እዚህ እመጣለሁ እኔ ጠዋት። ዝናብ ወይኔ የዘነበ ነው። ነይ እዚህ ጋር ግቢ ቪዲዮ ግቢ ነይ። እንግዲህ እየዘነበ ነው ምናምን ነው የምትለው? እየዘነበ ነው። እኛ ደግሞ እየሄደን ነው። ቁጭ እየሰራን ነው። ስራ ላይ ፋይናሊ ፋሚሊ ዝናብ እየዘነበ ነው ያለውና የመጨረሻው ሲዝን ደርሰናል። ምንድነው ምግብ ወሳኝ ነው ሲዝን። እጃችንን እንታጠብና እናጸዳዋለን። ያያችሁትን ምግብ ሙሉ ነው የምናጸዳውና ማታ ሰዓት ደግሞ ይሄን ነው የሚመስለው ቤቱ። ኦ ማይ ጋድ እስከ ማታ ኦሬዲ እየዘነበ ነው። ጠዋት ላይ ያየናቸው ቦታዎች ማታ ላይ ያሉት ቪዎች ይሄን ነው የሚመስለው። ልጆች ደግሞ እዛ ጋር ቁጭ ብሎ እየጠበቁ ነው። ይሄን ነው የምንበላው። እዚህ ጋር ላይት አላህ አክበር። ጨምሪ ኤፊ ነው ያለው። በያት ሀሳብሽን ሰብስብ። እኔ ጋር ምን ልታርጊ ነው? ቀና አርጊ ነው ማለት ተዘጋጀሽ? ምን ለማለት ምን ታያለሽ መሰል ሎማንቴ ሐለፍና ጊዜ በጣም ጽቡቅ አብዚ ኤፊቱር ዩቲዩብ ቻናል ሰብስክራይብ ግበሪዮ የቀኒላ ከመ ያለው ከመ ሎማ አንቲ ዝሐለፍና ጊዜ ነዚ ክትሪዎ ጸናሕኩም ይመስል በጣም ጽቡቅ ማዓልቲ ሕሊፍና ሶ ኣብ ኤፊቱር ቻናል አቲኩም ሰብስክራይብ ግበሩ፣ ሓግዝዎ፣ ተሓባበርዎ። ዓውናዩ ቴንክ ዩ። አንቺ ትግርኛ ቻልኩ እኔ ያልኩትና ያለችው ቤተሰብ እንግዲህ ዝናቡ በጣም ከባድ ስለሆነ ከምሽቱ 3 ሰዓት ይሞላ ነውና ፈጣሪ ይርዳን። ፋሚሊ እንግዲህ ፋይናሊ ወደ ቤት ሄደን ነው። እንዴት እየተመለሰን እንዳለን እዩ። ቀድም ፏፈሽ ብለን ነበር የመጣ ነው። ዝናብ ዘንቦ በዛ ላይ መሽቷል እና አለው እዚህ ታያለው ፋሚሊ ያ በዚህ ጨለማ ህይወታችንን እየመራን ነው። አይታችኋል አይደል? ጨልሟል፣ መሽቷል፣ ዝናብ አለ።
እንደዚህ ነው ማጨለል የታባቱ። አይ ከባላጋላ ይህን ቦታ ስንሄድ ዝናብ አልነበረም። አሁን ዝናብ ሆኗል። ነገሮች ውስብስብ ሆኗል። እዚህ ቦታ ማታ የሚራመድ ሰው የለም። እኛ ብቻ አበሻ ነህ ብራዘር፣ አበሻየሁ እና ሳብስክራይብ አድርጉ፣ ላይክ አድርጉ። እዚህ ጋር እንዲህ ብጠልፍሽ ይጥልሽ ነበር። እየጠለፍኩ ይሄድ ነበር፣ እየሄድኩ ወደ ቤት ይሄድ ነበር። እንደዚህ ወደ ቻው በቃ ይመቻች። እሱን ይዛመጣ ይመች። እንግዲህ ከዚህ በኋላ ወደ ቤታችን ነው የምንገባው። ዘብራችን የለም። አሁን እዚህ ጋር ቦዳን ይዝና ወደ ሰፈራችን እንገባለን። ይመቻች።